ድምፃዊ አንዱዓለም ጎሳ ማናጀር የሆነው ሌሊሳ ድሪስ ስለ ቀነኒ አዱኛ አሟሟት ተናግሯል። መረጃውን ላካፍላችሁ። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ ማድረስ እንዳልቻለ ይናገራል። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ምኒልክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስከሬኗ ወደ ቤተሰቦቿ ስሎታ መሄዱ ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ተናግሯል። ለ2 ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ተናግሯል።